ጤና ይስጥልን የተከበራችሁ የራዳር ቲዩብ ተከታታዮች እንደምን አላችሁ? ሰላምታችን በያላችሁበት ድረስ እያለን እነሆ ከአሁን ሰዓት ጀምረን አዲስ ጉዳዮችን እናሰማለን። አርዕስተ ጉዳዮችን በድጋሚ እነሆ። ባለፉት ቀናት በኢትዮጵያ መከላከያ ሰራዊት በከባዱ የተመታው የህወሓት ቡድን ለአባላቱና ለደጋፊዎቹ እንዲሁም በገንዘብ ለሚገዛቸው ምዕራባውያን አካላት የይድረሱልኝ ጥሪ ማሰማቱ ተሰምቷል። ሰፋ አድርገን እናየዋለን። በጀነራል ድንኮል መሪነት ተጠናክሮ በቀጠለው የወጣቶችን አፈናና አፈሳ የሚያዙ ወጣቶች ያለ ፍላጎታቸው ወደ ሱዳን እየላከ በእያንዳንዳቸው $40 እየተቀበለ እንደሚገኝ የተሰማው ተሰሙታላችሁ። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ ያደረጋችሁ ትዘልቁ ዘንድ እንጋብዛለን። ወደ ዝርዝር ጉዳዩ እናምራ። ህወሓት ወጣቶችን በኃይል እያፈነና እያፈሰ ለሱዳን ሰራዊት እየሸጠ መሆኑ ተነገረ። በጀነራል ድንኮል መሪነት ተጠናክሮ በቀጠለው ወጣቶች አፈናና አፈሳ የሚያዙ ወጣቶችን ያለ ፍላጎታቸው ወደ ሱዳን እየላከ በእያንዳንዳቸው $40 እየተቀበለ እንደሚገኝ ነው የተነገረው። ህወሓት ወጣቱ የሱዳን ጦር ኃይሎች ዩኒፎርምን አልብሰው በገንዘብ የሚሸጡና የሚለውጡ ደላሎች ሆነዋል ያሉት የገበታ ሚዲያ ምንጮች ህወሓት በትግራይ ወጣቶች ደም ነግዶ ሀገርን ለማፍረስ የከፈተው ጥፋት በር ሳያበቃው ዛሬ ደግሞ የትግራይ ልጆች የውጭ ኃይሎች የጦርነት ማገዶና ቅጥር ተዋጊ አድርገው ማሰለፉን መረጃዎች አጋልጠዋልም። ትናንት ለትግራይ ህዝብ መብትና ክብር እንቆማለን እያሉ ሲያደሙ የነበሩት እነዚህ የጥፋት ልሂቃን ህወሓት እንደ ድርጅቱ የትግራይን ስም አርክሰው ወጣቱን የሱዳን ጦር ኃይሎች ዩኒፎርም አልብሰው በገንዘብ የሚሸጡና የሚለውጡ ደላሎች ሆነዋል ሲሉ ከትግራይ የተገኙ መረጃዎች እያመላከቱ ነው። በገዛ ሀገራቸው ላይ ጦርነት ሳውጀው በሚሊዮን የሚቆጠር ህዝብ ለራብ ለስደትና ለሞት የዳረጉት እነዚህ የህወሓት ወራሪዎች የፊት አውራሪዎች አሁን ደግሞ የሱዳንን ሉዓላዊነትና የውስጥ ቀውስ መጫወቻ አድርገውታለም ተብለዋል። ህወሓት የትግራይን ወጣቶች ለሱዳን ሰራዊት እየሸጡ ያሉት ቡድኑ በቅርቡ ከሱዳን አልቡርሃን ጋር አዲስ ስምምነት ላይ ከደረሱ በኋላ ነው የተባለ ሲሆን ስምምነቱ እንደሚለው ህወሓት ወደ ሱዳን ተጨማሪ ታጣቂዎች ለመላክና ከዚያም የአርኤስኤፍን ለመምታት የሚል ነው ተብሏል። በዚህም ስምምነት መሰረት አልቡራ ለእያንዳንዱ ታጣቂ በወር 60,000 ብር ወራዊ ደሞዝ እንዲከፈል ህወሓት ራሷ ደግሞ ከፍተኛ መጠን ያለው ገንዘብ እንዲገባ የሚል ስምምነት ተደርሷል ተብሏል። ስምምነቱን ተከትሎ አርሚ 13 ወደ ሱዳን እንዲጓዝ የተወሰነ ሲሆን ይህንን የሱዳን ኃይል እንዲመራ ደግሞ ድንኮል የተባለው ጀነራል አብሮ እንዲጓዝም እቅድ መኖሩን ተረጋግጧል። ትናንት ምሽት ስምምነቱ ለመተግበር 2 ኮር ተዘጋጅቶ መኪናዎችም ነበሩ። ታጣቂዎቹ ስልኮቻቸው ተቀምጦ ጉዞ በጀመሩበት ወቅት ከሽራሮ ወደ ገምሃሎ ወጥተው አላን ሄቤ በሚባል ቦታ ላይ ሲደርሱ ጉዳዩን ክትትል ሲያደርግ የነበረው የፌዴራሉ መንግስት በድሮን እንደደመሰሳቸው ነው የአይን እማኞችም የተናገረው። የአይን እማኞች እንዳሉት ደግሞ ከአንድ ሙሉ ኮር በላይ ወጣት ነው የረገፈው። ብዙ የሞቱና ብዙ የቆሰሉ አሉ። በሽራሮና በሽረ እየታከመ ያለው ቁስለኛ በጣም ብዙና አስደንጋጭም ነው ብለዋል። ይህንን ተከትሎ አርሚ 11 እና 35 ጡት ከፍተኛ ፍርሃት ጭንቀት ነግሷል የተባለ ሲሆን በሽረ በኩል ወደ ሱዳን ሊያቀኑ የነበሩ የህወሓት ታጣቂዎች ላይ የተሳካ ጥቃት ከተፈጸመ በኋላ በርካታ አርሚዎች ውስጥ ፍርሃት እንዲነግስም ሆኗል። በተለይም በጸለምት ግንባር በሚገኘው የአርሚ 11 አመራሮችና ታጣቂዎች ከጠዋት ጀምሮ በአንዳባጉና ከተማ ውስጥ ስብሰባ ላይ የነበሩ ሲሆን እኛም ጥቃት ሊደርስብን ይችላል በሚል አርሚው ውስጥ ከፍተኛ ፍርሃት ነግሶ እንደነበረ በቦታ የሚገኙ ምንጮቻችን ያደረሱን መረጃዎች ያሳያሉ። በተመሳሳይ መልኩ የአርሚ 35 አመራሮችና ታጣቂዎችም በማይሃንሳ ከተማ ውስጥ ከፍተኛ ጭንቀት ውስጥና በፍርሃት እንደሚገኙ ለማወቅ ተችሏል። ይህ የሚያሳየው የህወሓት አመራርና ታጣቂዎች አሁን ላይ የሚሞቱ ለጥቂት የህወሓት ሽማግሌዎች እንደሆነ ስለገባቸው የራሳቸውን ነፍስ ለማትረፍ ማሰብ መጀመራቸውን የሚያሳይ ነው። በብሬት ኢትዮጵያን አፈርሳለሁ ብሎ የተነሳው የህወሓት ቡድን ወጣቶችን ከፍተኛ መስዋዕትነት እያስከፈለ ይገኛል። በቀጣይ መረጃ ስንመለከት ደግሞ ባለፉት ቀናት በኢትዮጵያ መከላከያ ሰራዊት በከባዱ የተመታው የህወሓት ቡድን ለአባላቱና ለደጋፊዎቹ እንዲሁም በገንዘብ ለሚገዛቸው ምዕራባውያን አካላት የይድረሱልኝ ጥሪ አሰማ። ህወሓት ሰኔ 1 ቀን 2018 በወጣው መግለጫ የብልጽግና ስርዓት የፕሪቶሪያን የሰላም ስምምነት በመጣስም በትግራይ ህዝብ ላይ የጀመረውን የዘር ማጥፋትና በደል ያለውን አጠናክሮ እያስቀጠለ ይገኛል ሲልም ከሷል። ድርጅቱ 40% የትግራይ መሬት አሁንም በወራሪዎች እጅ መሆኑን ህዝቡ በመጠለያ ጣቢያዎች ውስጥ በረሃብና በበሽታ እያለቀ ይገኛል ሲል በምሬት አስታውቋል። በተጨማሪም መንግስት በትግራይ ላይ አዲስ ዙር ደማዊ ጦርነት ለመክፈት መሳሪያና ሰራዊት እያዘመተ እንደሚገኝና በቅርቡ ግንቦት 29 2018 በዕለታዊ ስራ ላይ በነበሩ የትግራይ ሰራዊት አባላት ላይ የድሮን ድብደባ መፈጸሙን በመግለጫው ተጠቅሷል። የብልጽግና ስርዓት ወታደራዊ ከበባ ከማድረግ ባለፈ የትግራይን ህዝብ አቅም ለመሸርሸር ጥቂት የውስጥ ባንዳዎችን አሰልፈው የተንቀሳቀስ ሰሞኑን የጠቆመው ህወሓት፣ ይሁን እንጂ የትግራይ መንግስት ህወሓት ራሱና የመመከቻው ስልት የሆነው የትግራይ ሰራዊት በአሁኑ ወቅት ራሳቸውን በጥልቀት ፈትሸው አስተካክለው በማንኛውም ቁመ
ቁመና ላይ እንደሚገኙ አስታውቋል። በጥፋት እቅዶች ላይ ድል መቀናጀት የሚቻለው ጠላትን በመመከትና አንድነትን በማጠናከር ብቻ እንደሆነ የገለጸው ድርጅቱም በሀገር ውስጥና በውጭ የሚኖረው ተጋዳላይ ህዝብ ሁሉ ለሉዓላዊነትና ለህልውናው እንዲረባረብ ጥሪ አቅርበዋል። ህወሓት በአንድ በኩል የፌዴራል መንግስት እናንበረክካለን ሲል፣ በሌላ በኩል ደግሞ ክፉኛ ሲደቆስ ለቅሶን እያሰማ ድንኳን ጥሎ ይገኛል። የትግራይ ህዝብ እየጠፋ ነው የሚለው የቡድኑ የቆየ ፕሮፓጋንዳ ዳግም የመዘዘው የህወሓት ሉዓላዊ ግዛት አልተከበረም፣ ስደተኞችም አልተመለሱምና ከበባ ውስጥ ነኝ አድኖኝ ሲል በህገወጥ መልኩ ወደ ተለያዩ ሀገራት የላካቸውን ደጋፊዎች ተማጽኗል። ይህ ቡድኑ ይህንን መግለጫ ከማውጣቱ አስቀድሞ በየትኛውም ቦታ የሚኖር የትግራይ ወታደራዊ ሁኔታ የሚነቅፍ ካለም እስከ 25 ዓመት እንዲቀጣ የሚደነግግ ህግ ማውጣቱ የሚታወስ ሲሆን አሁን ደግሞ ልጠፋ ነውና ድረሱልኝ እያለ እሬታውን እያሰማ ነው። ከኢትዮጵያ ጠላቶች ጋር በማበር ኢትዮጵያ ለማፍረስ እየሰራ የሚገኘው የህወሓት ቡድን ይኸው ሴራ ከሰሞኑ መክሸፉን በርካታ ታጣቂዎቹ በድሮን ማለቃቸው አጣብቂኝ ውስጥ እንዲገባ አድርጎታል ነው የተባለው። በአንድ በኩል የኢትዮጵያን ኃይል የማዳከም ስራው ሲከሽፍ፣ በሌላ በኩል ደግሞ ወጣቶቹ ማለቃቸውን ተከትሎ እየመጣ ያለውን ውስጣዊ ክፍፍልና ንትርክ መቋቋም አቅቶታል ተብሏል። በዚህም ህወሓት ህልውና ያልቆለታል በሚል ፍርሃት ውስጥ የገባ ሲሆን ይህንን ፍርሃት ለመደበቅ ደግሞ አድኖኝ እያለ ይገኛል። ወትሮም ስልጣኑ ለማራዘም የትግራይን ህዝብ ደህንነትና ሉዓላዊነት የሚል ተቀጽላ የሚጠቀመው የአድዋው ስብስብ ህወሓት አሁንም ትግራይ ልጠፋ ነውና ኑ ተፋለሙ ሲል አደገኛ መልእክቱን አሰራጭቷል። በዚህም ከጦርነት ውጭ መኖር የማይችለው ህወሓት ሰራዊቱን በከፍተኛ ሁኔታ ወደ ራያ፣ ጠለምት፣ ወልቃይትና አፋር ግንባሮች እያስጠጋ እንደሚገኝም ተገልጿል። ከዚህ ጋር በተያያዘ ህወሓት እጅግ አደገኛ አዋጅም አጽድቋል። በትግራይ ክልል የታወጀው አዲስ አስገዳጅ አዋጅ ለሰራዊት ቅጥርና ምልመላ እምቢተኛ ለሆኑ ወገኖች እስከ 50 ሺህ ብር የሚደርስ ቅጣት የሚጥል ነው። የክልሉ መንግስት የትግራይን ህዝብ ህልውና ደህንነት ለመጠበቅ በሚል ሰበብ አዲስ አዋጅ አውጥቷል የተባለ ሲሆን በሰነዱ የክልሉ ህዝብ ህልውናንና ደህንነትን ለማረጋገጥ የወጣ አዋጅ በሚል ርዕስ እንደተገለጸ የትግራይ ክልል መንግስት ምክር ቤት በተሻሻለው የክልሉ ህገ መንግስት አንቀጽ 39 ንዑስ አንቀጽ 1ና 49 መሰረት ይህንን አዋጅ አጽድቆታል ተብሏል። በአዋጁ ክፍል 3 የተገዳጅነት ግዴታ በሚል ንዑስ ክፍል በአንቀጽ 8 ስር የህልውናና ደህንነት ማረጋገጫን አለመቀበል በሚል የተደነገገው ህግ ዕድሜውና አካላዊ ብቃቱ ለሰራዊት አገልግሎት የሚፈቅድ ማንኛውም የትግራይ ተወላጅ ወደ ትግራይ ሰራዊት ለመግባት ወይም በሌሎች የተደነገጉ የህግ ግዴታዎች ለመሳተፍ ፈቃደኛ ካልሆኑ ከ10 ሺህ እስከ 50 ሺህ ብር የሚደርስ የገንዘብ ቅጣት እንደሚጣልባቸው ይደነግጋል። ሆኖም አዋጁ ይህ ቅጣት ተላልፎበት የነበረ ሰው በኋላ ላይ የሰራዊቱን ጥሪ ከተቀበለና ለስልጠና ወይም ለተመደበለት ስራ ዝግጁነት ከተረጋገጠ የማህበራዊ ፍርድ ቤት የተጣለበትን የገንዘብ ቅጣት ሊያነሳለት እንደሚችል ይፈቅዳል ተብሏል። በተጨማሪም ቅጣቱን ከከፈለ በኋላ ጥሪውን የተቀበለ ሰው የከፈለው የገንዘብ መጠን እንደ ሁኔታው ሊታይ እንደሚችል በአዋጁ ተጠቁሟል። በአዋጅ አንቀጽ 9 ላይ ደግሞ ከአገልግሎት ለመሸሽ የሚፈጸም መታለል የሚል ሌላ ድንጋጌ ተካቷል። በዚህ መሰረት የትግራይን ህዝብ ህልውና ደህንነትና ሉዓላዊነት አደጋ ላይ ለመጣል በማሰብ ከቀረበው የጥሪ ማዘዣ ወይም ምዝገባ ለመሸሽ ሆን ብሎ ማታለል የሚፈጽም የስራ ግዴታን የሚጥስ ወይም የተሳሳተ መረጃ ለማቅረብ ከአገልግሎት ስለመደበቅ የሚሞክር ማንኛውም አካል ላይ እርምጃ እንደሚወስድ በሰነዱ ላይ ሰፍሯልም። ይህ አዋጅ የትግራይን ወጣት ከኢትዮጵያ ኃይሎች ጋር እንዲፋለም በማድረግ መስዋዕትነት እንዲከፍል ከማድረግ ባለፈ የትግራይ ወጣት በማያገባው ጦርነት በባዕድ ሀገር እንዲወድቅ የሚገፋ ነው ተብሏል። የክልሉ መንግስት ይህንን አዋጅ ለማውጣት ዋና ምክንያት አድርጎ ያቀረበው የህዝበ ትግራይን ህልውናና ደህንነት ለመጠበቅ በሚል ነው። በሰነዱ መግቢያ ላይ እንደተጠቀሰው አሁን ያለው ሁኔታ ለህዝቡ ህልውና አደገኛ እንደሆነ የሰላም ስምምነቶች ወይም የፕሪቶሪያ ስምምነት እንደተጣሱና የትግራይ ህዝብ መብቱን ደህንነቱን ለመጠበቅ ተፈጥሯዊና ህጋዊ መብት እንዳለው በመጥቀስ አዋጁን አዋጁን አጽድቆታል። ይህ ህግ ህወሓት አሁንም የትግራይን ህዝብ ለዳግም ጦርነት እየገፋው ነው በሚል ተቃውሞ በርትቶበታል። የተከበራችሁ የራዳር ቲዩብ ተከታታዮች ለሰዓቱ ያዘጋጀ ነው አበይት ዜናዎቻችን እነዚህ ነበሩ። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ ያደረጋችሁ ለወዳጅ ዘመዶች እንዲደርሱ አድርጉልን። ጤና ይስጥልን።